ብሩክን አስገቡት። ብሩክ እንደገና ቁጥር ጻፍ። አድሚኖች አስቀድሟቸው። ክርስቲያኖች ካሉ ቅድሚያ ለክርስቲያኖች። እሺ ጥያቄ ያለ ካለ ይጠይቃል። አንዴ ይሰማል እንዴ? ልጠይቅ ነው። ይሰማል፣ ጠይቅ። አዎ ያው ባልና ሚስት ነበሩ። ያው በስራ ጉዳይ ለ3 ዓመት ያክል ተለያይተው ነበረ እና በአጋጣሚ ከ3 ዓመት በኋላ ሲገናኙ ባለቤቱ ያው ውዝር ነበረች እና በአጋጣሚ ያው በዛ ሰዓት ግንኙነት ያደርጋሉ ማለት ነው። እና ይሄ ነገር ያው አላህ ይቅር እንዲል ምን ማድረግ ይቻላል? አላህ እንትን ይበራል ማለት ነው። አንድ ጊዜ በወር አበባ ጊዜ ግንኙነት ማድረግ አይቻልም፣ ወንጀል ነው፣ ክልክል ነው። يقول الله سبحانه وتعالى في سورة البقرة يسألونك عن المحيض قل هو أذى فاعتزلوا النساء في المحيض ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين. محمد هو ስለ ወር አበባ ደም ይጠይቁሃል እንዲህ ብለህ መልስላቸው። እርሱ የወር አበባ ደም ክፉ ደም ነው። በዚያን ጊዜ ሚስቶቻችሁ ከግንኙነት ራቁ። ሳይሆን የምትርቀው ከግንኙነት ራቅ፣ ግንኙነት እንዳታደርግ በቻቸው አላለም። ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊከ ቃለ ፊል ሐዲስ እصنعوا كل شيء إلا النكاح። ሚስቶቻችሁ የወር አበባ ላይ በሚሆኑ ጊዜ ሁሉን ነገር ማድረግ ትችላላችሁ፣ ግንኙነት ሲቀር አሉ። በዚያ ሰዓት እንዳታገላት፣ ሳማታቸው ችግር የለውም፣ ብታቅፋ ችግር የለውም። አደራ ግን ግንኙነት አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ግንኙነት እንዳታደርጉ በዚያ ሰዓት ብለዋል፣ ክልክል ነው። ታዲያ ያደረገ ሰው ቅጣት አለበት ወይ? በዑለሞች መካከል ሁለት ሀሳብ ነው። አንዳንዶቹ ተውበት ብቻ በቂ ነው ያሉ፣ ሌሎች ደግሞ አይ በአንድ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ጠይቋቸዋል። በሀይድ ላይ ሚስቴን ተገናኘሁኝ እና ምን ላድርግ ብሎ ስጠይቃቸው ተሰደቅ ቢዲናር አሉት። 1 ዲናር ሰደቃ አድርግ አሉት። 1 ዲናር የሚለው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረው በአሁን ጊዜ ምን ያክል ይተካል የሚለውን ሼክ አብዱልአዚዝ ብን ባዝ የተባሉ ታላቅ ዓሊም ምን አሉ? 4 ግራም ከግማሽ ወርቅ የሚመስል ብር ሰደቃ ያድርጋሉ። ወርቅ ቤት ትሄድና 4 ግራም ከግማሽ ስንት ነው የሚሸጠው በላቸው። ይህን ያክል ይለዋል። 20 ሺህ ብር ካሉ እንደ ምሳሌ ያችን ሰደቃ ታደርጋለህ ለድሃዎች ማለት ነው። እሺ ይሄ ነው። እሺ አመሰግናለሁ። السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ነህ? አልሐምዱሊላህ ደህና ነህ ወይ? አልሐምዱሊላህ። እሺ ጥያቄ አለ? ይቀጥል። ወንድም ጥያቄ ካለልህ ጠይቅ። ሰላም አለይኩም። እሱ ወአለይኩም ሰላም። ሰላም ነው፣ እንዴት ነህ? አለሁ። እንዴት ነሽ? በኋላ አለሁ አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ፈጠን በይ እሺ። ባትሪ ሊዘጋ ስለሆነ 88 ብቻ ነው ያለው። እሱ የልብ በሽታ ነበረብኝና ሆነ የሚሳብ ነገር አለ። እሱን ነገር ብስ በሮመዳን ይፈታብኛል? አየር ነው። አየር እስከሆነ ድረስ ምንም አይነት ጣዕምን ወደ ጉሮሮ የሚገባ ነገር እስከሌለ ድረስ እሱ ሁሉም እንትናን ማን ነው ጾምን ያበላሽ። እሺ እሺ ጥያቄ ያላችሁ ልጆች? ይሱ እየሰማ ነው። እሺ ጥያቄ ያለው እንዴ? ጥያቄ ነበረኝ። አይ አፍት ነው። እሺ ምን መሰለ እንደሚመስል ወላሂ አላውቅም እስካልሰማው ድረስ። አይ ልጠይቅ እኮ ነው። እሺ ጠይቅሽ። ምን ክርስቲያን ነኝ ነው። ኦኬ ይቅርታ ልጫወታ ነው። እሺ ልጫወታ ነው። ምን አለ አሁን በእኛ ሃይማኖት ይህን ሲመታ ግራህን አሳይታል። አሁን በዚህ ሰሞን ከአንተ ጋር ባለው ነገር
እና አሁን ብዙውን ጊዜ ሰሞኑን እያዩ ያለሁት እፎይ ይገደል ምን ይበል ሚለውን እያየሁ እስልምና ይሄን ይፈቅዳል ወይ? አይገደልም። አብሽሩ በራሳቸው ላይ እነዚህ ሰዎች ራሱ የእሱ መገደል ችግር የለውም እኮ ሌላውም ሰው እኔም ሊሞት ይችላለሁ እኮ ግን እስልምና ይፈቅዳል ወይ ነው የሰውን መሞት። አሁን ክርስትናን ካየ ቀኝ ሲመጣ አንዴ እንደሱ አይደለም እኮ እንደሱ አይደለም። ከፈለክ አነጻጽርልሃለሁ ወደ እሱ ሳንሄድ በፊት ይሄን እያደረጉ ያሉት በእናንተ ላይ አጀንዳ እየፈጠሩባቸው እባካችሁ ይግባችሁ ክርስቲያኖች፣ የምሬን ነው። ወላሂ ሙስሊም ስለሆንኩ አይደለም። ታያላችሁ እዚህ ክርስቲያን ልጆች እየመጡ እውነትን እየተረዱ እያወቁ እየሰለሙ ሲያዩ ጊዜ ዝም ማለት አላስቻላቸውም። የሆነ አጀንዳ ፈጥረው ክርስቲያኑን ሕዝብ ከእርሳቸው ዘንድ ለመሰብሰብ ያደረጉት ሴራ ነው፣ ሌላ ምንም አይደለም። የምሬን ነው የምላችሁ። ገብታችኋል አይደለም? ላትቀበሉ ትችላላችሁ። ይሄ ግን እውነታ ነው። እኔ የምነግራችሁ ወላሂ ላዚም ይሄ እውነታ ነው፣ ሌላ ነገር የለም። ይሄ በዚህ እኔን ሊያስቆሙኝ ይፈልገው ከሆነ በዚህ አጀንዳ ምናምን ብለው እኔንም አያስቆሙኝም። ክርስቲያኖችንም ልጆች እውነትን እንዳይረዱ ሊዘጓቸው አይችሉም። ይህ ትውልድ አልሐምዱሊላህ አይምሮ ያለው ትውልድ ነው። አገናዝቦ ሰምቶ እውነትን ተረድቶ ወደ እውነት የሚመጣ ህዝብ ነው። ገብታችኋል አይደለ? እና ለማንኛውም ይሄ ሰው አይገድልም። ጫፉ እንደማይነካም ያውቃል። እኔ የሚየረው የምነግራችሁ ጫፉ አይገድልም። ይህን አውቀው አጀንዳ ሊፈጥሩባቸው ነው። መስደብ ብቻ ይመስላል። ይኸው እንደዚህ ሹጀ ነቢ ስ ላ ስለም ወኩስረት ሩባዕየትሁ ፊ ገዝወት ኡሑድ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን። የኡሁድ ጦርነት ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ከሃዲያኖች ፈነከቷቸው፣ ደም ለበሱ እንዳለ ፊታቸውን፣ እርሳቸው ተሰበረ ሁሉ ገብተዋል አይደል? በዚያን ጊዜ ወካን የምሰሕ ደምን እንደዚህ እየጠረጉ ምን ይሉ ነበር? አላሁመ እግፊር ለሁም ፈኢነሁም ላ ያዕለሙን ይሏቸው ነበር። እነዚህን ከሃዲያን ያደሟቸውን ያቆሰሏቸውን ስድብ ብቻ አይደለም እያልኩኝ ነው፣ ጥቃት አድርሰውባቸው አቁስሏቸው ሂደው አምላክ ያላህ ሆይ ለህዝቦቼ ይቅር በልላቸው ስለማያውቁ ነው እና ይሄን ያደረጉት ይሉ ነበር። ልክ እንዲሁ ጠረጉና ምን አሉ ባያቸው ጊዜ ይህን አቁስሏቸው አድብተዋቸው ሲሄዱ ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም ብለው አዘኑላቸው። ህዝቦቼ መቼ ነው ታዲያ የሚድኑት ነቢያቸውን እያቆሰሉ ብለው ተናገሩ። እያችሁ የእርሳቸውን መቁሰል በቀጣይ ላይ ነው የተናገሩት። መቁሰላቸውን አሳስቧቸውም አይደለም። መቼ ነው ህዝቦች የሚድኑት ታዲያ? ሚድኑት ከይፈ ዩፍሊሑ ቀውሙን፣ መቼ ነው ህዝቦች የሚድኑት? ስለ እርሳቸው መዳን ያስባሉ። እዛ እያቆሰላቸው እያደሟቸው ጸሎት ያደርጉላቸዋል። አምላክ ያላህ ሆይ ስለማያውቁ ነው እና ይህን ያደረጉት ይቅር በላቸው ብለው ዱዓ አድርገውላቸዋል። እና ምንም አይደረግም። አውቀው በእናንተ ላይ አጀንዳ ለመፍጠር ነው። ኢስላም እንደዚህ አድርጓቸው አይልም። ቢያንስ ይህ በዛ ከተባለ የሚደረገው ነገር ምንድን ነው? ይህ ልጅ የሚጠቀማቸውን ቃላቶችና ምናምን እንደዚህ ተይዞ እነዚህን አትጠቀም ነው፣ በቃ አለቀ። ሌላ ነገር አይደለም ከዚህ አይነቱ እንጂ ንጽጽር መስራት አዲስ አይደለም። ብዙ ክርስቲያን ልጅ በፊትም አሁን የሚሰሩ ነበር። ይሄ ግን የወያላ ቃል ይሄ ዱርዬ ቃላቶችን እንዲህ አድርገህ እንዲሁን እንትን ምናምን እነዚህን ታው ነው የሚሉት፣ አለቀ። ሌላ ነገር የለውም። ይህን አጀንዳ አውቀው ያስፉባችሁ። ልክ የሆነ ማይም የሆነ ሰው ዝም ብሎ መቶ ቪዲዮ ስለሰራ ያንን ይዙና ያውና ሙስሊሞች ዛሬ እንዲህ ብለዋል፣ ሊገሉን ነው፣ አራጅ ናቸው፣ ገዳይ ናቸው። እንዲህ አይነት ፊልም መስራት ነው የፈለጉት። ይህን የሚሰሩት ለእኛ አይደለም ለእናንተ ነው። ወላሂ ላዚም በእናንተ ላይ እየተጫወቱባቸው ነው። ይሄ ነው። ሌላ ጥያቄ ያለው ሰው ካለ ይጠይቅ። ኤርሚያስ ጥያቄ ካለ ቀጥል። አሁን ከሌለ ደግሞ ወደ ቀጣዮች እንሄድ። ሌሎች ልጆች እናስተናግዳለን። እሱ አመሰግናለሁ ስለመለስክልኝ። አሁን ብዙውን ጊዜ የምናየው አሁን ይገደል ምን ይበል የሚለውን ነው የምናየው ብዙ ጊዜ እና በጣም ነው ናቸው። ይሄ ገደል ምናምን ሰዎች አትወክሉን። ማንንም ገደል ምናምን የምትሉ ሰዎች አይወክሉንም፣ አይገደልም። እንደዚህ አስተማሪዎቻቸው ያውና ሙስሊሞች ገዳይ ናቸው እያላችሁ ለተማሪዎቻቸው ሽብርን አትልቀቁባቸው። ያውና እየመጡ ይገደል ትላላችሁ እያሉ ነው። የእነዚህን አስተማሪዎች ቃል እየሰሙ ነው።
ይሄ ማንም የተናገረውን ነገር ይዛችሁ አከሌ ይገደል አከሌ እንፍለጠው እንቁረጠው ብራ ይሄ ስህተት ነው። በቃ ይህን አሁን ሀሳብን በሀሳብ መመላለሱ በጣም ደስ የሚል ነገር ነው። ሲጀመር አሁን እንዲህ አይነት የሆነ ኃይለ ቃል ነገር ሲሆን ወደ ማይቆም ነገር ነው ሰው የሚሄደው እና ሀሳብን በሀሳብ መሟገት ስላገኘው ደስ ብሎኛል። እና በቃ አመሰግናለሁ። ሰላም ጥያቄ ነበረኝ። ስለ ክርስትና። ጥያቄሽ ምንድን ነው? ጠይቂ። አንተ ብዙ ጊዜ ስትሰራ አያለው እና ሪከርድ የተደረገም ሁሉንም አያለው። ስለ መጽሐፍ ቅዱስ ማለት አንብበሃል፣ ብዙ ተረድተዋል ማለት ሸምድደዋል ማለት ይቻላል። አንተ ያን መጽሐፍ ቅዱስ ስታነብ ስህተቱ ከመጽሐፍ ቅዱሱ ነው ወይስ ከምዕመናኑ ነው? ከምዕመናኑ። አንተ አስተሳሰብ? ከምዕመናኑ። አንደኛ እሱ ነው። እሱ ምንድን ነው ከተባለ እንግዲህ የክርስትና እምነት መሰረት ኢየሱስ ክርስቶስን አምላክ አድርጎ መያዝና ማምለክ ነው አይደለም? ይህ መጽሐፉ ላይ ሄደን ስንፈልገው ኢየሱስ ክርስቶስ የትኛውን ቦታ ላይ አምልኩኝ ብሎ አልተናገረም። ይልቁንስ እንዳውም ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል። እዚያ ለአምላኩ አምልኮን ይፈጽም ነበር፣ ይሰግድ ነበር፣ ይጸልይ ነበር። ጥቂትም ማለት ባሉ ተደፍቶ ጸለየ ይላል። በጉልበቱም በመንበርከክ ጸለየ ይላል። መሲሁ ስለ አምላኩ ሊያስተምር መጣ። ያን አንድ አምላክ እንድታመልኩ ነው ያዘዘው። የመሲሁን አስተምሮ አስለቅቋቸው እና መሲሁን ራሱን እንድታመልኩ አደረጓቸው እና እነዚህ ሰው የራሳቸው ስተት በውስጡ ላይ በደንብ ከመረመሩት የነቢያት አንድ አምላክ የሆነውን ያን አምላክ ያመላከታቸዋል። አብርሃምም ይስሐቅም ያዕቆብም እነ ዳዊትም እነ መሲሁም እንዲሁ የሰበኩት አንድ አምላክ አለ። መሲሁ ያንን አምላክ ነው የተጣራው እንጂ በፍጹም እኔን አምልኩኝ ብሎ የትኛው ቦታ ላይ ጥሪ አላደረገላቸው። የሚገርምሽ የትንሣኤ ቀን ይመሰክርባቸዋል ይላል በቁርአንም ላይ መጽሐፍ ቅዱስ። አላህ በቁርአን ላይ ምን ይላል? ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። መሲሁም ሲያመልኩት በነበሩ ሰዎች ላይ የትንሣኤ ቀን ይመሰክርባቸዋል ይላል። የት ይገኛል ምስክሩ ከተባለ በሱረቱል ማኢዳ መጨረሻ ላይ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ይላል። አላህ የቂያማ ቀን